አዩ ራሱ ማለት ነው አያያዝም ራሱ ያተችታል ትክክለኛ ምኑ ነገር አንገባው ብሎ ነው አብሽ በዚህ አጋጣሚ አባትነት እንዴት አየኸው? እኔ ባይዘዊ ማለት ነው እስካሁን ድረስ አላመንኩም ነበር። እጄ ላይ ሲገባና ሳየው ልጅ እንዳለኝ አመንኩ። የእውነት ልጅ እንዳለኝ አመንኩት አሁን ነው። ስለዚህ አይንህን በአይንህ አሳየች ይባላል። እኔም አሳየዋል እሷ ነች ተሸክማ ያሳየችው። ግን እኮ ምቾት ከሰጣት እኮ አሪፍ ነው፣ ለእሷ ችግር የለውም። ጉዳት ከሆነ ነው አታያትም እንደ ደንቦሽቦሽ ብላ እኮ ነው የመጣችው እንዴ። እና ማን እንደስ ይበለው ታዲያ፣ ለጥላቱም ለወዳጁ አለ አይደለ? ይሄ ቲክቶክ ላይ ወጥተው እንደባደባለን እንገናኝ ምናምን የሚሉ ሰዎች የሚያስፈራሩትን ልክ እንደዛ አድርጋ ነው የመጣችው እኮ በቦዲ ምናምን። አታያትም? ቦዲ ጋርዶች አሉ ከኋላ አሁን ይገባሉ። እሱ አይ 15 ደቂቃ አለ ልጁ። እናቴ ቆይታ ትንጣ ታዲያ ምን ችግር አለው? እኛ ደግሞ መንገድ ላይ ነኝ፣ አላገኝም። እኔ ራሱ ተባበራት ነበር ከምር፣ ግን በጣም መንገድ ላይ ነኝ። ገቴ ፎቶ ቀይሪ በላ ችግር የለውም እጠብቃለሁ። ጉቺዬ ኧረ እኔ ፕሮፋይል ችግር የለብኝም። ምን እንኳን እሱን ያብይ ማለት ይችላል መብቷ ነው እንጂ ችግር ነው። ደውዬለት ሱቅ ላይ ያለኝ ካለ በር እዚህ ቢልዲንግ ስር ስለሆነ ሱቁ ወጥቼ ተቀብዬው እመጣለሁ። ምናልባት ሰው ስለሌለው ይሆናል የሚልከው ሰው ውስጥ ጋር ሄጄ አስገቢ። ምን ትሰራላችሁ? አገቡ የአባታችሁ ቤት ዱካኖች ጋር እኮ አለ ጉቺ፣ የሁሉም ዱካኖች ጋር አለ ማለት ነው። ትንሾች ጋርም ትልልቆች ጋር እች በቃላ የለም። በቃላም ሱፐር ማርኬትም አለ ካርዱ ሁሉም ቦታ። እርገጤ የገዛና ገላግላት። ቆይ እርገጤ የገዛልሻለሽ። እርገጤ የገዛና ገላግላት። ኖ እኔ በጣም ሀታ ሰሪ ላይ ነኝ፣ ገባህ? እንትን ላይ ነኝ። አይመቸኝም ወላሂ። ይመቸኝ አሪፍ ነበር ወላሂ፣ ገዛላ ነበር ውስጥ ገባ። ለምን ጉቺ ሰው 15 ደቂቃ መጠበቅ እንትን ካላትኝ ገዛና ገላግላት። ቆይ ጠብቂኝ ማሪ፣ ሱቅ ወጥቼ ልቀበለው። ሰው ቃለውን ችግር የለም። ቀን ሙሉ ራሱ እስካሁን አጥቼ ጠብቅ ያለው ምን። የት ሀገር ልጅ ነች አንቺ? ቆይ የት ሀገር ልጅ ነች? ኢትዮጵያ ነው፣ ጎንደር ነኝ። የጎንደር አክሰንት አይደለም ስታወሪ አማርኛሽን። ኧረ አማርኛዋ ጎንደር አይደለም ደቡብ ነች። በእናትህ ያ አማርኛ ደቡብ ጎንደር። እኔ ጎንደር ልጅ ነኝ እንግዲህ። ኧረ ደቡብ ጎንደር አትበይ አንቺ፣ አትከፋፍሊን። ጎንደር ነው። ምን ደቡብ ሰሜን እያልሽ ትከፋፍሊን? ኧረ እኔ ቦታውን ፎቶ ቀይሪ። እሺ ፎቶ ቀይሪ። እሺ ቀይራለሁ። ወደዛ ታይ የዚችን እንኩሮ የሀቢባን ፎቶ ብዙ ሰዎች አወዱም ቀይሪ ብለውሻ፣ ቀይሪ። እኔ እንኳን ችግር የለብኝም የማንንም ብታረጊ። እኔ የምጠላው አስተሳሰብ ነው በራሴ። አንዴ ዛርገሽ ቀይሪ። ቆቦ ነው ራያም እኛ እሱ ምን አደረገን ብለህ ነው? ስንት አለ ውስጥ ተገባ። የኔ አባት የሚያቃጥል ስንት ጉዳይ አለ እኮ ብዙ አለ። ግን ያው ደግሞ ገብቶሃል የእኛ ሰው አሁን ግን ሰውን በሰውነቱ ነው እኛ የምናከብረው። እኛ ማህበረሰባችን እየተጨፈጨፈና እየተገደለ ገባሽ? ለዛ ነው እንጂ እኔ ከሷ ጥላቻ የለኝም፣ ከአስተሳሰቧ ነው ጥላቻ ያለኝ ነው እኮ። ግን እኮ ምን አለ መሰለህ ብንዬ፣ አሁን እኮ ምንም ይሁን ምንም እንደው በእንትን ካሰብከው ቆም ብለህ ከሄድክ አሁን ሀቢባን ቼክ ማድረግ አትችልም። ገባ? በአሁኑ ሰዓት የአማራ ህዝብ ያለበትን የሁሉና አደጋ በደንብ ካሰብከው ሀቢባ ምንም አይነት ሰው አይደለችም ብለህ ነው የምትተዋት እንጂ ስንት ሰዎች አሉ መርዝም የሚረጩ ብራዘር። ይኸው ስንት አመት ስንት መከላከል ያለብን ሰዎች ነበሩ። ግን መግቢያውን ስላላገኘ ነው እና ትንሽ አቅማችን ስለማይፈቅር ነው እንጂ በጣም ለእኛ የማይጠቅም ስንት ስራ እየተሰራብን ነው። የኔ አባት እሱንቶ እናልብሰው ዝም ብለን ወንድም አለ። በጣም ከባድ ነገር አለ እኛን የሚጎዳ። ለበስበስ አድርገን እንለፈው። እርገጥዬ ኧረ እኔ ሀቢባን ጉዳዩን ላይ ቸክ አላደረገውም ጭራሽ። እሷ ሴት ጋር ነው የምትንጫጫው። እኔ ሴት ጋር እኮ አልጣላም። እኔ አስተሳሰቧን ነው እንጂ ላላት ምንም መብቷ ነው። የፈለገችው ማድረግ መብቷ ነው። አሁን ምን አለ መሰለህ አስተሳሰቧን ቢሆን አሁን አማራ ክልል ላይ የሚካሄደው ጦርነት ትክክል ነው ብትል ቃል በቃል ብትናገር አፈር አስበላታለሁ። ግን ደግሞ እኔ ከህዝብ ጋር እገናኝም አልነካካ። ምን የህዝቦችን ረድ ያለው
በእንትን ይሄዳለሁ መተዳደሪያ ስለሆነ ስለምትል እና ደግሞ አንዳንድ ሰዎችም እኔ እውነት ለመናገር በጣም የተቸገሩ ሰዎች ሳይ ሲያለቅሱ ወዲያው እዛ ትንሽ ሲረጋጉ ሳይ እሷን እውነት መሳደብ ብዙም አይምሮ ያልፈቀደም ገባህ። እኔ መብቷ ነው ብዬ አሰብኩኝ እና እንደፈለገች እባክህ ደግሞ ሴት ጋር ስራ ፈታ ስንት ፖለቲካ እየተሰራብን ነው አባት ቢኒ ይመችህ ጋሽ ትርገጤ ይመችዎት አባቴ ይመችዎት። ስንት ጉድ እየተሰራብን ነው ወንድም፣ በጣም ከባድ ነገር በፍጹም የምንወጣው ማንወጣው ውስጥ እያስገቡን ነው ብዙ ሰዎች እያየነው ነው። እና ይሄ ተራ ነገር ላይ ነው ወንድም። ይሄ ሀቢባ ከምንም አልይዘውም ቢሆን እንኳን እኔ እውነት እናውራ ካልክ ማለት ነው ልንገርህ፣ ላውራ አውራኝ እኔ እውነት ንገረኝ ካልክ እንዳውም ከሀቢባ ይልቅስ እኛው ውስጥ የተቀመጡ እኛው ውስጥ ቁጭ ብለው ምሳሌ እንደ ቤተልሔም አይነቷ ፋኖዎቹን ቃል በቃል ድምፅ እየጠራ የምታዋርድ አለች አይደል እንዴ? በምን